ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ? የአብ የወልድ የመንፈስ ቅዱስ ሰላም አንድነት ፍቅር ያላችሁበት ለሁላችሁም ይድረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የቤተ ክርስቲያናችን ሊቃውንት ከሚያስተምሩባቸው ማስተማሪያዎች አንዱ በአራተኛው ቀን ረቡዕ አልዓዛር ወይም ደግሞ ትንሣኤ አልዓዛርን በማሰብ ነው። እንግዲህ ይህን ስናይ የጥንት የቤተ ክርስቲያናችን ሊቃውንት በእውቀት የረቀቁ አቅም ያላቸው ጥበብ ያላቸው ፍላጎቱም ያላቸው ብቃቱም ቅድስናውም የነበራቸውና ተሰሚነትም ያላቸው አቅም ያላቸው ናቸው እነዚህ ሊቃውንት። እና የቤተ ክርስቲያናችን ሊቃውንት ከሰሯቸው ስርዓቶች አንዱ ትንሣኤ አልዓዛር የአልዓዛር ትንሣኤ የሚባለው ነው። የአልዓዛር ትንሣኤ ደግሞ ጌታችን ኢየሱስ ክርስቶስ በተነሳ በአራተኛው ቀን ወይም ደግሞ የክርስቶስን ትንሣኤ ባከበርን በአራተኛው ቀን የአልዓዛርን ትንሣኤ እንድናስብ የቤተ ክርስቲያናችን ሊቃውንት አስተምረውናል ማለት ነው። ለምንድን ነው ወደዚህ ሊመጣ የቻለው በምን ምክንያት ነው የሚለውን ሲባል ተመሳሳይ የሆኑ በዓላትን ተመሳሳይ የሆነ ምስጢር ያላቸውን ተመሳሳይ ይዘት ያላቸውን አንጻራዊ በሆነ ምክንያት እንድንረዳው ቀለል ብሎን እንድንማረው ነው። ለምሳሌ የቃና ዘገሊላን በዓል በጥምቀት ማግስት እንድናከብር ያደረጉትን ከየካቲት ወደ ጥምቀት እንደወሰዱት ይህንም ደግሞ ከነበረበት ከመጋቢት 18 ነበር የተነሳበት ከእርሱ አስነስተው አምጥተው በክርስቶስ በትንሣኤው በአራተኛው ቀን ረቡዕ ላይ እንድናስበው አድርገውናል ማለት ነው። ለምን ሲባል ሁለቱም ትንሣኤ ነው። ሁለቱም ትንሣኤ ነው ስላችሁ ጌታችን ኢየሱስ ክርስቶስ ተነሳ ብለን ለማስተማር በስጋ የተነሳውን የአልዓዛርን ትንሣኤ አነጻጽሮ ለማስተማር ይመቻል። የአልዓዛር ትንሣኤ እንደሚታወቀው በዮሐንስ ወንጌል ምዕራፍ 11 ላይ ይገኛል። አልዓዛር ማን ነው? እንዴት ነው የተነሳው? በአራተኛው ቀን በምን አይነት ሁኔታ የሚሉትን ስናይ አልዓዛር የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ነበር። በሕይወተ ሥጋ ባለበት ጊዜ ሁሉ ማርታና ማርያም የሚባሉ እህቶች ነበሩት። አልዓዛር በጭንቅ በታመመበት ሰዓት መልእክተኛ ወደ ክርስቶስ ይልካሉ። እነሆ ወዳጅህ አልዓዛር ታሟል፣ ታድነው ዘንድ ና ፈውሰው ብለው ይልኩበታል። ክርስቶስ መልእክቱን ሲሰማ እነሆ ወዳጃችን አልዓዛር ታሟል፣ ይህ ደዌ ለሞት አይደለም ለሕይወት ነው እንጂ ብሎ ይናገራል። በዚህ ሰዓት ደግሞ ክርስቶስን በድንጋይ ወግረው ለመግደል አይሁድ ይፈልጉት ነበር፣ በአልዓዛር ቦታ አካባቢ በቢታንያ ማለት ነው። ነገር ግን ጌታችን ወዳጅነቱ በዚህ የሚከለከል ስላልሆነ በአራተኛው ቀን ሲመጣ አልዓዛር ሙቷል። አልዓዛር ሙቶ 4 ቀን ሆኖታል። ሲመጣ እነ ማርያም እነ ማርታ ክርስቶስን ይቀበሉታል። ጌታ ሆይ አንተ ከዚህ ብትሆን ኑሮ ወንድማችን አይሞትም ነበር ይሉታል። እርሱም ወንድምሽ ይነሳል፣ እኔ ትንሣኤና ሕይወት ነኝ፣ ይነሳልሻል ይላታል። እነሆ ጌታ ሆይ ኋላ በትንሣኤ ዘጉባኤ እንደሚነሳ አምናለሁ። ይህ ማለት አይሁድ ከጥንት ጀምሮ ትንሣኤ ዘጉባኤ ወይም ትንሣኤ ዘለክብርም ሆነ ዘለአሳር እንዳለ ያውቃሉ። አይሁድ ብቻ ሳይሆን ሃይማኖት አለን የሚሉ አብዛኞቹ ይህን ይረዳሉ በቀላሉ ማለት ነው። ይነሳል ይላታል። እርሱ በጊዜው እንደሚያስነሳው ይነግራታል። እርሷ ግን ኋላ ነው የምታስበው ማለት ነው። ወደ መቃብሩ ወስደውት መቃብሩ ቦታ ሲደርስ ጌታችን አልዓዛር ና ከመቃብር ውጣ ብሎ ሲጠራው አልዓዛር እንደተገነዘ ድንጋዩን አንስተውለት መግነዙን ፈተውለት ተነስቶ ከ40 ዓመታት በላይ ኤጲስቆጶስነት ሲያገለግል ኑሮ ተመልሶ ማረፉን ከአልዓዛር ሕይወት ጋር የሚዛመዱ መጻሕፍቶቹ ዜና መዋዕሉ ጭምር ያስረዳል ማለት ነው። ክቡራን የክርስቶስ ቤተሰቦች አሁን አልዓዛር በዮሐንስ ወንጌል ምዕራፍ 11 ላይ አንብባችሁ መረዳት ትችላላችሁ። ከክርስቶስ ትንሣኤ ጋር ምን ያገናኘዋል ሲባል አንደኛ አልዓዛርን ያስነሳው ክርስቶስ ነው። በአራተኛው ቀን የምናከብርበት ምክንያት ደግሞ ከእሑድ ጀምረን ስንቆጥር አልዓዛር በሞተ በአራተኛው ቀን ክርስቶስ እንዳስነሳው ለማስረዳት እንዲመች ነው። ረቡዕ በስነ ፍጥረት 4ኛ ቀን ናት። ከእሑድ ጀምረን ስንቆጥር ማለት ነው። እሑድ የክርስቶስ ትንሣኤ ነው። በአራተኛው ቀን አልዓዛርን ስናስብ አልዓዛርን ያስነሳ በሞት ላይና በመቃብር ላይ ስልጣን ያለው ጌታ መሆኑን ለማስረዳት ይመቻል ማለት ነው። ትንሣኤውን ከትንሣኤ ጋር ስናዛምደው ደግሞ የአልዓዛር ትንሣኤ የሥጋ ትንሣኤ ነው። የትንሣኤ አይነቶች በመጽሐፍ ቅዱስ ውስጥ 5 ናቸው። በመጽሐፍ ቅዱስ ውስጥ ሁሉንም እናገኛቸዋለን።
ከአምስቱ የትንሣኤ አይነቶች አንዱ የአልዓዛር ትንሣኤ ነው። ይሄ ማለት የሥጋ ትንሣኤ ይባላል። የህሊና ትንሣኤ፣ የልቡና ትንሣኤ፣ ትንሣኤ ልቡና፣ ትንሣኤ ህሊና፣ ትንሣኤ ክርስቶስ፣ ትንሣኤ ዘጉባኤ፣ ትንሣኤ ዘሥጋ እያልን የምንጠራቸው የትንሣኤ አይነቶች አሉ። እነዚህን ክቡራን አድማጮቻችንና ተመልካቾቻችን በጊዜው እያንዳንዳቸው ይዤላችሁ እንደምቀርብ ፈቃድ እግዚአብሔር እንዲሆን እየተመኘው እኔም ቃል ገባላችኋለሁ። ለአጭሩ ግን አሁን ባለው የአልዓዛርን ትንሣኤ አስረዳለሁ። የአልዓዛር ትንሣኤ የሚመደበው የሥጋ ትንሣኤ ከሚባለው ውስጥ ነው። የሥጋ ትንሣኤ ማለት ደግሞ ተአምራዊ የሆነ የትንሣኤ አይነት ነው። ተአምራዊ በሆነ ነገር የሞተን ሰው ነቢይ ሊሆን ይችላል፣ እንደ ኤልሳ ያለ፣ እንደ ኤልያስ ያለ፣ ወይም ደግሞ ራሱ ክርስቶስ ራሱ እግዚአብሔር በፈቀደው ጊዜ እንደ አልዓዛር የሚያስነሳው ማለት ነው። በ201 ጊዜ ሊሆን ይችላል፣ በ1000 ዘመናት ሊሆን ይችላል፣ በ2000 ዘመናት ሊሆን ይችላል፣ አናውቀውም። ግን በተአምራዊ በሆነ ነገር የምንነሳው የትንሣኤ አይነት ነው። ሁሉ ሊነሳው አይችልም። ከተነሳ በኋላ ግን ተመልሶ ይሞታል። ከሞት መሸሽ ይችላል እንጂ ማምለጥ አይችልም ማለት ነው። ጊዜያዊ የሆነ ነገር ስለሆነ ተመልሶ ይሞታል። ስለዚህ የአልዓዛር ትንሣኤ አንደኛ የተአምር ትንሣኤ ነው። የተአምር ትንሣኤ በመሆኑ ሁለተኛው የሥጋ ትንሣኤ ነው። አልዓዛር የሥጋ ትንሣኤ ነው ማለት ተመልሶ ሙቷል ማለት ነው። አልዓዛርን ተመልሶ ከሞት ሊያድነው የቻለ የለም። ስለዚህ ተመልሶ ሙቷል። ሁለተኛው ይሄ ነው ድክመቱ የአልዓዛር ትንሣኤ። ሶስተኛው የአልዓዛር ትንሣኤ በብሉይ ሥጋ ነው የተነሳው ማለት ቢነሳም ሞት የሚስማማውን ባህሪ ነው ይዞ የተነሳ እንጂ ከሞት እንዳይሞት የሚያደርገው ነገር የለም ማለት ነው። የክርስቶስ ትንሣኤ በሐዲስ ሥጋ ነው። የአልዓዛር በአራተኛው ቀን ነው፣ ያውም በብሉይ ሥጋ። እንዲሁ ክርስቶስ የተነሳ በራሱ ስልጣን ነው። አልዓዛርን ያስነሳው አካል ሌላ ኃይል ነው፣ ሌላ አካል አምላክ ወልደ አምላክ ኢየሱስ ክርስቶስ ነው ጠርቶ ያስነሳው። ክርስቶስ ግን በቅዱስ ቄርሎስ ድርሳን ላይ ተጽፎ እንደምናገኘው ወተንሳይኩ በስልጣነ ባሕቲትየ በራሴ በብቻዬ ስልጣን ተነሳው ይላል። በአንዳንድ አገላለጾች አብ አስነሳው፣ አባቱ አስነሳው፣ መንፈስ ቅዱስ አስነሳው የሚሉ አገላለጾች አሉ። እነዚህ ሁሉ የሚያስረዱን የክርስቶስ ቤተሰቦች የአብ የወልድ የመንፈስ ቅዱስ ስልጣን፣ ጌትነት፣ አምላክነት፣ ካህሊነት፣ ቻይነት፣ ሁሉን ቻይነት የጋራ አንድነት መሆኑን ለማስረዳት ነው እንጂ የስልጣን ልዩነት የአቅም ልዩነት ኑሮ እንዳልሆነ መረዳት ያስፈልጋል። ስለዚህ አልዓዛርን ያስነሳው ክርስቶስ ነው። ክርስቶስ ግን በራሱ ስልጣን ነው የተነሳ ማለት ነው። የአልዓዛር ትንሣኤ በብሉይ ነው። የክርስቶስ ትንሣኤ በሐዲስ ሥጋ ነው። ሞት በማይስማማው ተመልሶ ሞት በሌለበት አዳይ በሆነ ሕይወት መለኮት የተዋህደው እስከ መጨረሻው ድረስ ደግሞ ሌላ ትንሣኤ ዘጉባኤን የማይጠብቅ መሆኑን በማነጻጸር በምሳሌነት ለማስተማር ይመቻል። አሁን ከአልዓዛር ትንሣኤ ምን እንማራለን የሚለውን ማየት አለብን። ከአልዓዛር ትንሣኤ የመጀመሪያው የምንማረው የእግዚአብሔር ወዳጅነት ከመቃብር በኋላ ቀጠሮ እንዳለን የሚያስተምር መሆኑን ያሳያል። የተወደዳችሁ የክርስቶስ ቤተሰቦች ብዙ ወዳጆች ይኖሩናል። ሕይወትን የሚጋሩ ምክራችን የሚያዳምጡን የሚመክሩን ለእኛ የሚያስቡልን መኖራችን የሚፈልጉ በጊዜ ግባ በጊዜ ውጣ ሁኔታው ጥሩ አይደለም መኪናው እንደዚህ የሚመክሩን ብዙ ወዳጆች አሉን። እነዚህ ሁሉ ወዳጆቻችን ከአቅማቸው በላይ ሆኖም ይሁን ሳይሆን ከብዙ ነገሮች ሊሰውሩን አይችሉም። ከሞት ሊያድኑን አይችሉም። እግዚአብሔር ግን ከሞት በኋላ ቀጠሮ ይሰጠናል። ከመቃብር አስወጥቶ ሊያናግረን የሚችል ናውጣ ሲለን ማስወጣት የሚችል መሆኑን ያሳየናል ማለት ነው። ስለዚህ ሁላችንም በሕይወተ ሥጋ ስንኖር ከእግዚአብሔር ጋር ጥብቅ የሆነ ሕይወት ሊኖረን ያስፈልጋል። ከእግዚአብሔር ጋር የሚገናኝ ለንስሐ የተዘጋጀ ሥጋውን የሚበላ ደሙን የሚጠጣ የክርስቶስን ትምህርት የሚሰማ ለሰዎች የሚራራ አይምሮ ሊኖረን ያስፈልጋል። አንደኛው ይሄ ነው። ሁለተኛው የእግዚአብሔርን ቃል መስማት ከአልዓዛር ትንሣኤ እንረዳለን። አልዓዛር መቃብር ውስጥ ሆኖ ናውጣ የሚለውን ቃል መስማት ችሏል ማለት ነው። ይህ ምን የእግዚአብሔርን የቃሉን ብርታት፣ ኃያልነቱን፣ ስልጣኑን፣ ቻይነቱን ጭምር ያስተምራል። የእግዚአብሔር ቃል በሙታን ላይ ስልጣን አለው፣ በመቃብር ላይ ስልጣን አለው፣ በበሽታ ላይ ስልጣን አለው፣ በሁሉም ችግሮች ላይ እግዚአብሔር ስልጣን አለው። ስለዚህ ሰምቶታል። ስለሰማው መነሳት ችሏል ማለት ነው። የሞተውን እንኳን መቀስቀስ ይችላል። የእግዚአብሔር ቃል በመቃብር ውስጥ ያለውን መግነዝ የተበተበውን ድንጋይ የተጫነውን ሳይቀር እግዚአብሔር ተነሳ ውጣ ካለው አቅም የለውም፣ መቃብርም ሞትም ማለት ነው። ይህን ያሳያል። በመቃብር ላይ ስልጣን ያለው ቃል መለኮታዊ ቃል አካላዊ ቃል እንዳለ ያስረዳናል። ይህን መርሐ ግብር የምትከታተሉ አድማጮቻችንና ተመልካቾቻችን ሁላችሁም ከዚህ የምንማረው
የእግዚአብሔርን ቃል መስማት እንደሚገባን ነው። እንዴት ነው ቃሉን የምንሰማው? ቃሉን ሰምተን ተግባራዊ እናደርገዋለን ወይ? ለምሳሌ አልዓዛር የእግዚአብሔርን ቃል የክርስቶስን ቃል ሰምቶ ከመቃብር አልወጣም ማለት አልቻለም። ተግብሮታል፣ ሰምቷል፣ ወጥቷል ማለት ነው። አሁን ይህን የምትሰሙ የምታዳምጡ ሁላችሁም ጫት የምትበሉ፣ ሲጋራ የምታጨሱ፣ ብዙ የመጠጥ አይነቶች እየጠጣችሁ የምትሰክሩ ሰዎች በአብ በወልድ በመንፈስ ቅዱስ ስም እለምናችኋለሁ፣ ከዚህ ውጡ። በቃ ጫት አትብሉ፣ አታጭሱ። ከዚህ ህይወት መውጣት ይገባቸዋል ማለት ነው። ከእንደዚህ አይነት ወጥተን ቃሉን መስማ አልዓዛር በቃብር ውስጥ ሆኖ መሰምቶታል ማለት ነው። አሁን እኛን እኮ እንደ መቃብር የተጫኑን እንደ ድንጋይ የተሸከምናቸው የችግር አይነቶች እንደ መግነዝ የተበተቡን የተለያዩ የክፋት ሰንሰለቶች አሉ። እነዚህን ሁሉ በጣጥሰናቸው መውጣት የምንችል የእግዚአብሔርን ቃል ስንሰማ ነውና ሁላችንም የእግዚአብሔርን ቃል መስማት ይገባናል እላለሁ። ላለማስረዘም እዚህ ላይ ያቋርጠዋለሁ። ቀጣዩን ደግሞ አዳም ሐሙስ በሚል ይዤላችሁ ቀርባለሁ። ይህን መርሃ ግብር የምትከታተሉ ሰዎች የሚጠቅም መስሎ ከተሰማችሁ ሰብስክራይብ፣ ሸር፣ ላይክ ማድረግ እንዳትረሱ እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።